ሰላም ጤና ይስጥልኝ። ዛሬ በኢትዮጵያ በቀጠናው ሰላም ላይ ጥላ ያዘሉ አዳዲስ መረጃዎች ወጥተዋል። በሱዳን ያለው የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየተጠጋ መሆኑን የሚያሳዩ የምርመራ ዘገባዎች በስፋት እየተደመጡ ነው። የኢቢኤስ ቴሌቪዥን መስራች እና ዋና ስራ አስፈጻሚ ከዚህ ዓለም በሞት ተለዩ። በሌላ በኩል ደግሞ በትግራይ ክልል ዳግም እያገረሸ ያለው ውጥረት የተባበሩት መንግስታትም ሳይቀር አሳስቧል። በዛሬው ፕሮግራማችን እነዚህን አበይት ጉዳዮች በዝርዝር እንመረምራለን። የሮይተርስ የምርመራ ዘገባ፣ የሱዳኑ RSF በኢትዮጵያ። ወደ መጀመሪያ ዜናችን ስናልፍ ታዋቂ የዜና ወኪል ሮይተርስ ይፋ ያደረገው የምርመራ ዘገባ ከፍተኛ መነጋገሪያ ሆኗል። እንደ ሮይተርስ ዘገባ ከሆነ የሱዳኑ ፈጥኖ ደራሽ ኃይል RSF ታጣቂዎች በኢትዮጵያ ግዛት ውስጥ ስልጠና እየወሰዱ መሆኑን የሚያሳዩ መረጃዎች ተገኝተዋል። ሮይተርስ ለዚህ ዘገባው 15 የሚሆኑ የመንግስት ምንጮችን፣ ዲፕሎማቶችና የደህንነት ባለሙያዎችን ቃል ጠቅሷል። ስልጠናው እየተሰጠ ያለው በቤኒሻንጉል ጉሙዝ ክልል ውስጥ ሲሆን ቦታውም ከሱዳን ድንበር በ32 ኪሎ ሜትር ርቀት ላይ እንደሚገኝ ተገልጿል። ሮይተርስ ይህንን መረጃ ለማረጋገጥ የሳተላይት ምስሎችና የዲፕሎማሲያዊ መልእክቶችን እንደተጠቀመ ገልጿል። ይህ የፈጥኖ ደራሽ ኃይል RSF ታጣቂዎች በኢትዮጵያ ግዛት መሰልጠናቸው በሱዳን ያለው የእርስ በርስ ጦርነት ውስጥ የኢትዮጵያ ተሳትፎ እየጠነከረ መምጣቱን ሊያመለክት ይችላል ተብሎ ተሰግቷል። የመንግስት ምላሽ። እስካሁን ድረስ የኢትዮጵያ መንግስት ባለስልጣናት ለዚህ ለቀረበው ክስ ይፋዊ ምላሽ አልሰጡም። በትግራይ ክልል እያገረሸ ያለው ወታደራዊ ውጥረት። ወደ ሰሜኑ የሀገራችን ክፍል ስናቀና በትግራይ ክልል በፌደራል መንግስቱና በህወሓት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑ ተሰምቷል። ህወሓት ባወጣው መግለጫ የፌደራል ኃይሎች በትግራይ የተለያዩ አካባቢዎች ወደፊት እየገፉ መሆናቸውን አስታውቋል። የህወሓት ክስ የፌደራል መንግስት የፕሪቶሪያውን የሰላም ስምምነት የሚጥሱ ወታደራዊ እንቅስቃሴዎችን እያደረገ ነው ሲል ህወሓት ከሷል። የግጭት ስጋት። ይህ እንቅስቃሴ ሁኔታውን ዳግም ወደ ግጭት ሊቀይረው እንደሚችል ህወሓት ማስጠንቀቂያ አውጥቷል። የተኩስ ልውውጥ። በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ እንደተከፈተ በመግለጫው ተመላክቷል። የይዞታ ክርክር። በሌላ በኩል የፌደራል ባለስልጣናት በትግራይ የህገ መንግስት ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን ገልጸዋል። የተባበሩት መንግስታት ማስጠንቀቂያ። ይህ በትግራይ ክልል ያለው አዲሱ ጥረት የዓለም አቀፉ ማህበረሰብ ትኩረት ስቧል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል እየጨመረ የመጣው ውጥረት እንዲረግብ አሳስቧል። እንደ ኮሚሽነሩ ስጋት በትግራይ ክልል ያለው የጸጥታና የሰብአዊ መብት ሁኔታ አሳሳቢ በሆነ ደረጃ ላይ እንደሚገኝ ኮሚሽነሩ ገልጸዋል። የቀረበው ጥሪ ሁሉም ወገኖች ውጥረቱን ለማርገብና ሰላማዊ ለማድረግ አስቸኳይ እርምጃዎች እንዲወስዱ ጥሪ አቅርበዋል። ተጽዕኖ። ይህ ውጥረት ከቀጠለ ቀድሞውኑ የቆሰለው የሰብአዊ መብት ሁኔታ ይበልጥ ሊያባብሰው እንደሚችል ማስጠንቀቂያ ተሰጥቷል። የኢቢኤስ ቴሌቪዥን መስራች እና ዋና ስራ አስፈጻሚ ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ጣቢያው አስታወቀ። ጣቢያው በመግለጫው ለኢትዮጵያ ሚዲያና እድገት ለኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው
ዛሬ እንደ ቤተሰብ እንደ ጣቢያ ብናጣቸውም የአቶ ፍስሐ ጽዮን ራዕይ ግን ይቀጥላል ብሏል። አያይዞም የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን ህልፈት የተሰማቸውን መሪር ሐዘን እንገልጻለን ብለው መግለጫ አውጥተዋል። የአብን የህዝብ ተወካዮች ምክር ቤት ተመራጭ ፓርቲያቸውን ወክለው እንደማይወዳደሩ አስታውቋል። አብንም ወቅታዊ መግለጫውን አውጥቷል። ባለፈው አጠቃላይ ምርጫ 5 የፓርላማ መቀመጫዎችን ማሸነፍ ችሎ የነበረው የአማራ ብሔራዊ ንቅናቄ አብን 8 ተመራጮቹ በተለያዩ ምክንያቶች ከፓርቲው ውክልና እየራቁ መሆኑ ተሰምቷል። አቶ ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፈቃዳቸው በቀጣይ ምርጫ እንደማይወዳደሩ መግለጻቸው ይታወሳል። አሁን ደግሞ ዶክተር አበባው ደሳለኝ አብንን ወክለው እንደማይወዳደሩ በምትኩ የኢትዮጵያ ህዝባዊ አብዮታዊ ፓርቲን ኢህአፓን ወክለው ለመወዳደር መወሰናቸውን አሳውቀዋል። በተያያዘ ዜና አብን በክልሉ ወቅታዊ ሁኔታ ላይ ባወጣው መግለጫ የትጥቅ ትግሉ በታሪካዊ የሀገር ጠላቶችና የግል ጥቅም አሳዳጆች በእጅ አዙር እየተመራ ይገኛል ሲሉ ገልጸዋል። በአማራ ስም የሚንቀሳቀሱ የተወሰኑ ቡድኖች ቀደም ሲል ከስልጣን ከተወገዱ በኋላ የሀገር ክህደት ስምምነት ፈጽመዋል ሲል ፓርቲው ተችቷል። በተጨማሪም በክልሉ ሰፍኖ የነበረው አንጻራዊ መረጋጋት ሰሞኑን የመከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ በአዲስ የደህንነት ስጋት ሰብአዊ ቀውስ ተተክቷል ሲል ዛሬ የካቲት 3 2018 ከሰዓት በወጣው መግለጫ አመላክቷል። ክቡራትና ክቡራን ዛሬ ያደረስናችሁ መረጃዎች እነዚህን ይመስሉ ነበር። በቤንሻንጉል የሰፈረው የሱዳን ኃይል ጉዳይ እና በትግራይ ያለው ወታደራዊ ግፊት አገሪቱን ወዴት እየመራት ነው የሚለውን የብዙዎችን ጥያቄ ሆኗል። እናም ጉዳዩን በቅርበት እየተከታተለ መረጃዎችን የምናደርሳችሁ ይሆናል። ማሳሰቢያ፣ ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን።